ሰላም እንዴት ናችሁ? እንደ ኢትዮጵያ ቤተሰቦች ሚድዋይፍ አባይ ነኝ። ዛሬ ላቀርብላችሁ የመጣሁት ስለ ፖሊዮ ማይሌትስ ወይም ፖሊዮ በሽታ ነው። ፖሊዮ ማይሌትስ በሽታ ብለን የምንጠራው ምንድነው? ወይም የልጅነት ልምሻ በፖሊዮ ቫይረስ አማካኝነት የሚመጣ ተላላፊ በሽታ ሲሆን በአብዛኛው ልጆችን የሚያጠቃ በሽታ ነው ማለት ነው። ቫይረሱ ለእድሜ ልክ አካል ጉዳተኝነት የሚያጋልጥና አልፎ ተርፎም በሰዓታት ውስጥ ለሞት ሊዳረግ የሚችል ነው። የፖሊዮ ኢንፌክሽን አይነቶች ምን ምን ናቸው የሚለውን ስናይ፣ አንደኛ ምንም አይነት ምልክት የማያሳይ ወይም አሲምፕቶማቲክ በፖሊዮ ቫይረስ ከተያዙ ሰዎች 90-95 የሚሆኑት ምንም አይነት የሚታይ ምልክት አያሳዩም። ነገር ግን ቫይረሱን ማሰራጨትና ሌሎችን መበከል ይችላሉ ማለት ነው። ሁለተኛ መጠነኛ ማይነር ፖሊዮ የምንለው ነው። ከተያዙ ሰዎች ከ4-8% ያህሉ መለስተኛ ምልክቶችን ያጋጥማቸዋል። እነዚህ ምልክቶች ለ2-5 ቀናት የሚቆይ ሲሆን ትኩሳት፣ ራስ ምታት፣ የጉሮሮ ህመምና ማስታወክን ያካትታሉ። እነዚህ ምልክቶች ብዙውን ጊዜ ሙሉ በሙሉ ይጠፋሉ ማለት ነው። ሶስተኛው ከባድ የአካል ጉዳት የሚያስከትል ፖሊዮ አለ። ከ1% ያነሱ ኢንፌክሽኖች ወደ ከባዱ የፖሊዮ አይነት ያመራሉ ማለት ነው። ቫይረሱ የነርቭ ስርዓትን በመጉዳት የጡንቻ ህመምና ድንገተኛ የጡንቻ መልፈስፈስ ያመጣል። ይህም በአብዛኛው እጅና የእግር ጡንቻዎችን የሚጎዳ ሲሆን ከ5-10% በሚሆኑት ላይ የተነፋፈስ ጡንቻቸውን በመጉዳት ለሞት ይዳርጋል ማለት ነው። ፖሊዮ የሚተላለፍባቸው መንገዶች ምን ምን ናቸው የሚለውን ስናይ፣ ፖሊዮ ቫይረስ በቀላሉ የማይጠፋ ቫይረስ ሲሆን ወደ ሰውነት የሚገባው በዋነኝነት በአፍ በኩል ነው የሚገባው። የሚተላለፈው በቫይረሱ የተያዘ ሰው ሰገራ ውስጥ ያለው ቫይረስ ንጽህና ባልተጠበቀ መንገድ፣ ለምሳሌ በቆሸሸ እጅ፣ በተበከለ ውሃ ወይም ምግብ ወደ ጤነኛ ሰው አፍ ሲገባ በዚህ መንገድ ይተላለፋል ማለት ነው። በሽታው እንዴት መከላከል እንችላለን የሚለውን ስናይ፣ ፖሊዮ መድኃኒት የሌለው በሽታ ሲሆን ክትባት ብቸኛ መከላከያ ነው፣ ቅድመ መከላከያ ማለት ነው። ከ1988 ወዲህ የፖሊዮ ክትባት በዓለማችን ወደ 20 ሚሊዮን የሚጠጉ የአካል ጉዳተኛ ክስተቶችን በተጨባጭ መግታት ችሏል ማለት ነው። ስለዚህ ክትባቱን መውሰድ ያስፈልጋል። የፖሊዮ ስርጭትን ለመግታት ምን ማድረግ አለብን የሚለውን ስናይ፣ የእጅን ንጽህና መጠበቅ፣ በተለይም መጸዳጃ ቤት ከተጠቀሙ በኋላ እና ምግብ ከመብላት በፊት በሳሙናና በውሃ ደጋግሞ መታጠብ፣ ንጹህ የመጠጥ ውሃ ብቻ መጠቀም እና ምግብ በአግባቡ አዘጋጅቶ መመገብ ያስፈልጋል ማለት ነው። እንዲሁም ሌሎች የንጽህና አጠባበቅ ዘዴዎች ተመራጭ ናቸው። እነዚህና ሌሎች ቅድመ ጥንቃቄዎች በመውሰድ ከፖሊዮ ቫይረስ ራሳችንና ቤተሰባችንን እንከላከል ለማለት እወዳለሁ። ቻናሉን ሰብስክራይብ አድርጉ።